እዚያ ጥግ ላይ የተቀመጥከው ልጅ። አቤት ቲቸር። ትናንትና ከመምህር ዳምጠው ጋር አይቼ ነበር። አባት ነው እንዴ? አዎ አባቴ ነው። በእውነት ይገርምሃል። አባት አስተማሪ ነበር። እንደ አህያ ነበር የሚረግጠኝ። ስፖርት ሊያሰራን እንኳን ይዞን ሲወጣ ኳስ ሳይሆን እኔን ነበር የሚያንጠባጥበው። የሚገርም ብላክቦርድ እንኳን ለማጥፋት ዳስተር የሚጠቀመውን የክላስ ከቀረው ብቻ ነበር። አታዩም ፊቴን? የሚስትህ ቤተሰቦች ግብዣ ላይ አንድ ጓደኛ ሽንት ቤት ገብቶ ኮንዶሚኒየም ላይ ከባድ ይህ ስሜት የሚያውቁ ያውቀዋል። ኤቭሪቲንግ ነው የሚሰማው። ቡዱም ቡም ቡም ቡዱም። ይህ ስሜት የምታውቁት ኮመንት ላይ እዚያ ጥግ ላይ የተቀመጥከው ልጅ። አቤት ቲቸር። ትናንትና ከመምህር ዳምጠው ጋር አይቼ ነበር። አባት ነው እንዴ? አዎ አባቴ ነው። በእውነት ይገርምሃል። አባት አስተማሪ ነበር። እንደ አህያ ነበር የሚረግጠኝ። ስፖርት ሊያሰራን እንኳን ይዞን ሲወጣ ኳስ ሳይሆን እኔን ነበር የሚያንጠባጥበው። የሚገርም ብላክቦርድ እንኳን ለማጥፋት ዳስተር የሚጠቀመውን የክላስ ከቀረው ብቻ ነበር። አታዩም ፊቴን? እንዴ ቲቸር፣ እና እኔን እንደ ዳስተር ልትጠቀመኝ ነው እንዴ? ምን አስቸኮለ? ለመሆኑ የቤት ስራ ሰርተሃል? አዎ ቲቸር፣ ሁሉንም ሰርቻለሁ። እንዴት ብትደፍሬ ነው አንተ ቤት ስራ የምትሰራው? ለመሆኑ ስንት ቁጥር ነህ? 8 ቁጥር። ጭራሽ 8 ቁጥር ነህ? ናውጣ ተንበርክክ። እንዴ ቲቸር፣ ምን አጠፋው? ዝም በል። አሁን ጥያቄ ጠይቃለሁ። አንድ ከተሳሳት እንደ በቆሎ ነው የሚፈለፍልህ። የጋና ዋና ከተማ ማን ናት? የጋና ዋና ከተማ አክራ። እሺ የማዳጋስካር? አንታናናሪቮ። እሺ አፍሪካ ውስጥ ስንት አህጉሮች አሉ? ልታሳስተኝ ነዋ ቲቸር፣ አንድ አህጉር ነዋ። እሺ እኔ አሁን በውስጤ ምን እያሰብኩ ነው? እንዴት ቲቸር፣ እኔ ጠንቋይ ቀልባለሁ እንዴ? በምን አውቃለሁ? እንዴት ታውቃለህ? አታነብማ። ስትራገጥ ነው የምትውለው። ንቀት መሆኑ ነው። የሚያነቡትማ ይመልሱታል። ተመልከት ቤትዬ። እስኪ ዝም ብለሽ ምን እያሰብክ ይመስልሻል? ገምች። እኔ እንጃ ቲቸር። ጎበዝ የኔ ጀግና። ስለ እኔ እንጃ እያሰብኩ ነበር። ባይሆን በኋላ ቢሮ ነኝና በደንብ አስረዳሻለሁ ምን እንደማስብ ስለ እኔና ማለቴ ስለ ትምህርቱ። እሺ አንተ ተነሱታ። ቆይ እኔ ምን አጠፋው? ዝም በል አትመልስልኝ። ለመሆኑ ከክላስ ስንተኛ ነው የወጣኸው? ከትምህርት ቤቱ አንደኛ ነው የወጣሁት። ምን ይሻለኛል? ይሄ ለቅጣት የማይመች ልጅ። እኔ አይመለከተኝም። የምር አልፋታም። ናውጣ ደግሞ ንገረው ለአባት እበቀልሃለሁ ብለዋል። በል ይኸው ብብቴን ረግጦኝ ሲስተሜን አበላሽቶታል። አሁን ሲኮረኩሩኝ አለቅሳለሁ። ና እንደውም ና ተንበርክክ። ብብትን ነው የምረግጠው።